በምነግርህ አድራሻና ሰዓት ምንም ስህተት ሳትሰራ እቃውን ይዘህ ትመጣለህ። እዛ እጠብቅሃለሁ። የት ነሽ? አንተን እየጠበቅኩ ነው። አትመጣም እንዴ? እመጣለሁ። ምነው ልጄ አናግረኝ እንጂ አልናፈቅኩሽም? መናፈቅ ብቻ ማናገር እስኪያቅታት ድረስ ነው የናፈቀች። ቶሎ ስራህን ጨርስና ልጅህን ውሰድ። ምን ማድረግ እንዳለብኝ አላውቅም። ምን ብለው ነው? ቆይ ከልጅቷ የሚፈልጉት ነገር አለ። ምንድን ነው የሚፈልጉት? አባ ናፈቀኝ። አመጣም አሞኛል። እሺ አሁን እመጣለሁ። ሚስጥር እንዴት ናት? ልጅ ሆናለች። ታዲያ እዚህ ተቀምጠን ብንቆዝም ምን ዋጋ አለው? እንሂድና ልጃችንን እናምጣ። ሳሚ፣ ከዚህ በኋላ እኔም ከሚስጥር ተለይቶ መኖር የሚሆንልኝ አይመስለኝም። አምነሽበት ነው ግን? ምንም አማራጭ የለም። በምነግርህ አድራሻና ሰዓት ምንም ስህተት ሳትሰራ እቃውን ይዘህ ትመጣለህ። እዛ እጠብቅሃለሁ። ሄሎ። አቤት። ሰላም፣ ሜላት ነኝ። ማለት ሜላት ማለቴ ገባኝ። ይኸውልህ አንተ ግን ማን ነህ? ድንገት ሊያጠምድ ቢሆንስ? ሄሎ። አቤት። ልጅ ምንም እንዳታደርጓት፣ የምትፈልጉትን ሰጣችኋለሁ። ልጅ በጣም የምታሳሳ ነች። ነገር ግን ልጅህን አታገኝም። የምትፈልጉት ስልኩን አይደል? ስልኩን ሰጣችኋለሁ። ልጅ ላይ ምንም ነገር እንዳታደርጉ። እርግጥ ነው ስልኩ ያስፈልገናል። ነገር ግን ልጅህን በህይወት ከፈለክ አንድ ነገር ታደርግልናል። ስልኩን ለሜላት ይዘህላት ትሄዳለህ። ከዛ ለምን እንደታገተች ትጠይቃታለህ። ከዛ እኛ የምንፈልገው ምን እንደሆነ ይገባሃል። በቃ አልገባኝም። እኛ ከሜላት የምንፈልገው ዕቃ አንተ ታመጣልናል። እንዴት ለኔ ልትሰጠኝ ትችላለች? እንዴትም አድርገህ ብታመጣው እንቀበልሃለን። ያለበለዚያ ግን የልጅህን ሬሳ አሳቅፈሃል። ትንሽ ስህተት ብትሰራ አሁንም እደግምልሃለሁ፣ ሬሳዋን አሳቅፈሃል። ደግሞ ሚስጥር በጣም አባቷን ናፍቃለች። ከአንድ ሰዓት በኋላ መልሼ እደውልልሃለሁ።